ዛሬ የምንመለከተው ስለ ፓይል ካፕ ነው። ሶ ፓይል ካፕ ማለት ልክ እንደ አይሶሌትድ ፉቲንግ አይነት ስትራክቸር ሆኖ የኮንክሪት ስላብ ነው። ሶ ከፓይል አናት ላይ ይቀመጣል። ደግሞ ከስትራክቸራችን ማለትም ከኮለን ወይም ደግሞ ከሺር ዋላችን እታች ላይ የሚቀመጥ ስትራክቸር ነው። ኢንተርሚዲየት ሆኖ የሚያገለግል ስትራክቸር ነው ማለት ነው። ሶ ይሄ ፓይል ካፕ 3 ጥቅሞችን ይሰጣል። አንደኛው ፓይሎቹ እንደ ሲንግል ዩኒት ስትራክቸራል ዩኒት አክት እንዲያደርጉ ያደርጋል። ሁለተኛው ደግሞ ክብደት ሲመጣ ኢኳሊ ዲስትሪቢዩት ያደርጋል፣ ኢቭንሊ ዲስትሪቢዩት ያደርጋል ማለት ነው። ሶስተኛ ደግሞ ክብደት ትራንስፈር ያደርጋል። ከኮለኖች የሚመጣውን ከዎል የሚመጣውን ክብደት ወደ ፓይሉ እንዲተላለፍ ያደርጋል ማለት ነው። ስለዚህ 3 ጥቅሞችን ይሰጣል። ሶ ዲዛይን ፕሮሲጀሩን በምንመለከትበት ጊዜ የመጀመሪያው ፋክተርድ ሎዳችንን አልቲሜት ሎዳችንን ማወቅ አለብን። ሶ እሱን ካወቅን በኋላ ነምበር ኦፍ ፓይልስ ይኖራሉ። ለምሳሌ አንድ ፓይል ካፕ ግሩፕ ኦፍ 3 ፓይልስ ላይ ሊያርፍ ይችላል። ስለዚህ 3 ካለን ለምሳሌ አልቲሜት ሎዱን ካወቀን ለ3 እናካፍላለን፣ 2 ካለን ለ2 እናካፍላለን ማለት ነው። ሶ እንደዛ ካደረግን በኋላ የፓይል ካፕ ዳይሜንሽኑን ጀስት እንወስናለን። ለምሳሌ 3 ፓይሎች ካሉን ሄክሳጎናል ፓይል ሊኖረን ይችላል። 2 ካለን ሬክታንጉላር ፓይል ሊኖረን ይችላል፣ ወይ ደግሞ ስኩዌር ፓይል ካፕ ሊኖረን ይችላል ማለት ነው። ማለትም ነምበር ኦፍ ፓይሉ በዛ ባለ ቁጥር የተለያየ ሼፕ ይኖረናል ማለት ነው። ለምሳሌ አሁን የበርጅ ከሊፋን አይተን ከሆነ ጀስት the whole እንደ ማት ፋውንዴሽን አይነት ነው። the whole the entire footprint area of the building ነው ፓይል ካፑ ከቨር የሚያደርገው ማለት ነው። ሶ ሼፑን እንወስናለን። ሶ ዴብዙንም እንወስናለን። ዴብዙን ስንወስን ሩል ኦፍ ታምብ መጠቀም እንችላለን። ጀስት ካልኩሌት ማድረግ ካልፈለግን ጀስት ምን እናደርጋለን? ዴብዙን የፓይሉን ዲያሜትር ለ2 አባስተን 10 ሴንቲሜትር መጨመር እንችላለን። ፓይሉ ከ550 ሚሊሜትር ዲያሜትር ሚያንስ ከሆነ ማለት ነው። ሶ ከ550 ሚሊሜትር ዲያሜትር የሚበልጥ ከሆነ የፓይል ካፓችንን ዴብዝ ምን እናደርጋለን? የፓይሉን ዲያሜትር ለ8 እናባዛና 600 ሚሊሜትር እንጨምርበትና ከዛ ለ1/3 እናካፍለዋለን። እንደዚህም አድርገን እንደ ሩል ኦፍ ታምብ መጠቀም እንችላለን። አራተኛው ቤንዲንግ ሞመንቱን ካልኩሌት ማድረግ አለብን። ቤንዲንግ ሞመንቱን ካልኩሌት ካደረግን በኋላ ፐንቺንግ ሺር ማለትም ቱዌይ ሺር ቼክ እናደርጋለን። ከዛ በኋላ ቤንዲንግ ሞመንት ካገኘን በኋላ ደግሞ ሬንፎርስመንት ባር ካልኩሌት ማድረግ እንችላለን። ሶ መጨረሻ ላይ ዋን ዌይ ሺራችንን ቼክ ካደረግን በኋላ ስኬች እናደርጋለን ማለት ነው። ጥያቄ እንዲሰራላችሁ ከፈለጋችሁ አንድ ጠቅለል ያለ ፓይል ዲዛይንንም ፓይል ካፕንም አብረን መስራት እንችላለን። ሶ ኮሜንት ላይ አሳውቁን። 100 ሰው ኮሜንት ካደረገ ዴፊኔትሊ ይሰራላችኋለሁ ማለት ነው።